ዩቲዩብ መጀመር ፈልጋችሁ ግን ምን ላይ እንደምትሰሩ ግራ ገብቷችኋል? ወይስ ቪዲዮ እየለቀቃችሁ እይታ በማጣት ተስፋ ቆርጣችኋል? ብዙ ሰው ዩቲዩብ ላይ የሚሳሳተው ሰነፍ ስለሆነ አይደለም፣ የመረጠው ዘርፍ ወይንም ኒሽ ተፈላጊ ስላልሆነ ነው። ዛሬ ዩቲዩብ ላይ ቶሎ ስኬታማ የምትሆኑባቸውንና ከፍተኛ ክፍያ ያላቸውን 5 የኒሽ ምርጫዎችን እነግራችኋለሁ። ወደ ዝርዝሩ ከመግባታችን በፊት ግን አንድ ነገር ልንገራችሁ። ዩቲዩብ ሎተሪ አይደለም። ሲስተሙን ካወቃችሁት ግን ህይወታችሁን የሚቀይር ትልቅ ቢዝነስ ነው። አብዛኛው ሰው ቪዲዮ ይለቅና ሰው እንዲያይለት ይለምናል። ይሄ የተሳሳተ መንገድ ነው። ትክክለኛው መንገድ ግን ሰው የሚፈልገው መረጃ እሱ በሚፈልገው ጥራት ማቅረብ ነው። አሁን ዛሬውኑ ብትጀምሩ ውጤታማ የምትሆኑባቸውን 5 ምርጥ ኒቾችን አንድ ባንድ ማሳያችሁ ይሆናል። አንደኛ፣ የኤአይ ኮንቴንት ወይንም የኤአይ ትምህርቶችን ማስተማር። በአሁን ሰዓት ዓለማችን በአርቲፊሻል ኢንቴሊጀንስ አብዮት ውስጥ ትገኛለች። ይህ ደግሞ ለዩቲዩበሮች በታሪክ ታይቶ የማይታወቅ ወርቃማ እድልን ይዞላቸው መጥቷል። ብዙ ሰው ስለ ኤአይ በወሬ ደረጃ ይሰማል እንጂ እንዴት በዝርዝር እንደሚጠቀምበት፣ የትኛው ቱል እንደሚጠቅመውና እንዴት ህይወቱን እንደሚያቀልለት አያውቅም። የእናንተ ስራ ይህንን ክፍተት በመሙላት ሰዎችን ደረጃ በደረጃ ውጤታማ ማድረግ ነው። መጀመሪያ ማድረግ ያለባችሁ እንደ ቻት ጂፒቲ እና ጀመናይ የመሳሰሉ የጽሁፍ ኤአይ መሳሪያዎችን ለተለየ ዓላማ እንዴት እንደምንጠቀም ማሳየት ነው። ለምሳሌ እንዴት ለቢዝነስ የሚሆን የሽያጭ ጽሁፍ በኤአይ ይጻፋል፣ ወይም እንዴት ለስራ ማመልከቻ የሚሆን ፕሮፖዛል በኤአይ መጻፍ እንችላለን የመሳሰሉ ነገሮችን በመስራት ለተከታዮቻችሁ ማቅረብ። ከዚያም አልፎ ኢሜጅ ጀነሬት የሚያደርጉ እንደ ሚድጆርኒ፣ ሊዮናርዶ እንደዚሁም ደግሞ ዴኮሄሬ እና ሌሎችም ብዙዎች አሉ። ስለነዚህ ማስተማር። ብዙ ሰዎች ለድርጅታቸው ሎጎ ወይንም የተለያዩ አይነት ፍላየር እና ባነሮችን መስራት ስለሚቸገሩ እነዚህን ነገሮች እንዴት ኤአይን በመጠቀም በቀላሉ እንዴት መስራት እንደሚችሉ ማስተማር። በተጨማሪም የቪዲዮ ጀነሬት ማድረጊያ የተለያዩ አይነት ልክ ቅድም እንደጠቀስኩላችሁ እንደ ሚድጆርኒ እና ሊዮናርዶ፣ ዴኮሄሬ የመሳሰሉ ኢሜጅን ቪዲዮም ጀነሬት ማድረጊያ ቱሎችን ተጠቅመው እንዴት ቪዲዮ ጭምር ጀነሬት ማድረግ እንደሚችሉ በቀላሉ ተከታዮቻችሁን ብታስተምሩ ውጤታማ የምትሆኑበት ዘርፍ ነው። የዚህ ትልቁ ጥቅም ተመልካቹ ቪዲዮን እያቆመ አብሮ ስለሚለማመድ የመታየት ሰዓታችሁ ዋች ታይም በከፍተኛ ሁኔታ ይጨምራል። ኤአይ በየቀኑ ስለሚቀያየር አዳዲስ መረጃዎችን በለቀቃችሁ ቁጥር ቻናላችሁ ሁልጊዜ አዲስና ተፈላጊ ሆኖ ይቆያል። ሰዎች በኤአይ ተጠቅመው ስራ ሲያቃልሉ እናንተን እንደ ትልቅ መምህር ማየት ይጀምራሉ። በዚህ ኮንቴንት ላይ የሚሰሩ ቻናሎች በአጠቃላይ የማስታወቂያ ክፍያቸው ወይንም ሲፒኤማቸው ከሌሎች ዘርፎች በጣም የተሻለ ነው። እንደዚሁም ደግሞ ለወደፊት የራሳችሁን የኤአይ ስልጠና በመስጠት ተጨማሪ ገቢ ማግኘት ትችላላችሁ። ሁለተኛው፣ ከፐርሰናል ፋይናንስ እና ሳይድ አስል ጋር የተገናኙ ኮንቴንቶችን መስራት። ገንዘብ እንዴት ይሰራል የሚለው ጥያቄ በየትኛውም ዘመን ተፈላጊና መቼም የማይቀንስ ወርቃማ የሆነ የዩቲዩብ ኮንቴንት ነው። በተለይ በኢትዮጵያ ውስጥ አሁን ባለው የኑሮ ውድነት ሰው ተጨማሪ የገቢ ምንጭ ማግኘት ይፈልጋሉ። ነገር ግን ትክክለኛውን መንገድ የሚመራቸውን ሰው አጥተዋል። በዚህ ዘርፍ ላይ ስትሰሩ ትኩረታችሁ ተግባራዊነት ላይ መሆን አለበት። ዝም ብሎ ስለ ሀብታሞች ታሪክ ማውራት ሳይሆን ዛሬውኑ ተመልካች ኪስ ውስጥ ገንዘብ የሚጨምር ስራ ማሳየት ነው ያለባችሁ። ለምሳሌ በኢትዮጵያ ሆነን የምንሰራቸውን እንደ ፍሪላንሲንግ፣ አፍሊት ማርኬቲንግ ወይም በቴሌግራም የሚሰሩ ቢዝነሶችን አንድ በአንድ ማሳየት መቻል አለባችሁ። ስለ ቁጠባ እንደዚሁም ስለ ባንክ ወለድ፣ ስለ አክሲዮን ግዢ የሚሰጡ ትምህርቶችን በዚሁ ዘርፍ ላይ የሚካተቱ ናቸው። ሰዎች እንዴት ዶላርን በብር እንቀይራለን፣ እንዴት ከውጭ ሀገር ክፍያ እንቀበላለን ለሚሉ ጥያቄዎች በቪዲዮ መፍትሄ መስጠት አለባችሁ። በዚህ ዘርፍ ቪዲዮ ስትሰሩ ተመልካቹ እናንተን እንደ ታማኝ አማካሪ ማየት ይጀምራል። ይህ ማለት በጣም ታማኝ ተከታይ ታገኛላችሁ ማለት ነው። የማስታወቂያ ክፍያውም ከፍ ያለ ነው። ምክንያቱም ባንኮችና የፋይናንስ ተቋማት በእንደዚህ አይነት ቪዲዮዎች ላይ ማስታወቂያ ፖስት ስለሚያደርጉ ተመልካቾቻችሁ የገንዘብ ነፃነትን እንዲያገኙ መርዳት ለእናንተም ትልቅ የሆነ የመንፈስ እርካታንም የሚሰጥ ይሆናል። በየቀኑ የሚወጡ አዳዲስ የገቢ ምንጮችን በዝርዝር መመርመርና ለሰው ማቅረብ ይጠበቅባቸዋል። ሰዎች በኢንተርኔት ገንዘብ ሲሰሩ የሚገጥሟቸውን ችግሮች እንዴት እንደሚፈቱ ማሳየት ወሳኙ ነጥብ ነው። ይህ ንች ሰዎች ህይወታቸውን ለመቀየር ስለሚፈልጉ ሁልጊዜም ቋሚ ተመልካች ይኖረዋል። ሶስተኛው፣ ዲጂታል ስኪል ትሬኒንግ። ሰዎች ዲግሪ ቢኖራቸውም ገበያው የሚፈልገውን የዲጂታል ሙያ ለማግኘት ይቸገራሉ። ይህ ደግሞ ለእናንተ ትልቅ የሆነ እድልን ይዞላችሁ መጥቷል። እናንተ ይህንን ሙያ በቪዲዮ በነፃ ስታስተምሩ በብዙ ሺዎች የሚቆጠሩ ተከታዮችን በአጭር ጊዜ ውስጥ ታፈራላችሁ። ለምሳሌ የቪዲዮ ኤዲቲንግ ሶፍትዌሮችን ልክ እንደ ካፕከት፣ አፍተር ኢፌክት፣ ፕሪሚየር ፕሮ፣ ፋይናል ካት እና ዳቪንቺ የመሳሰሉ ሶፍትዌሮችን ማስተማር ትችላላችሁ። ከዜሮ ጀምራችሁ እስከ መጨረሻው ፕሮፌሽናል እስኪሆኑ ድረስ በክፍል እያንዳንዱ ነገር ማቅረብ ትችላላችሁ። ግራፊክስ ዲዛይን በካንቫ እና ፎቶሾፕ እንዴት እንደሚሰራ ማሳየት ሌላው እጅጉኑ ቀላል የሆነ ተፈላጊው መንገድ ነው። ብዙ ሰዎች ለራሳቸው ቢዝነስ
የሚፈልጉትን አይነት ባነር፣ ፍላየር የመሳሰሉ የተለያዩ አይነት የሶሻል ሚዲያ ፖስቶችን መስራት ስለሚፈልጉ እነዚህን ነገሮች ፎቶሾፕን አሊያም ካንቫን ተጠቅመው እንዴት በቀላሉ መስራት እንደሚችሉ ብታስተምሩ ውጤታማ መሆን ትችላላችሁ። እንደዚሁም ደግሞ የዲጂታል ማርኬቲንግ አሊያም ደግሞ የሶሻል ሚዲያ ማናጀርነት ስራ እንዴት እንደሚሰራ ማስተማር ይቻላል። ቪዲዮዎቻችሁን ስታቀርቡ ተማሪዎቻችሁ አብረው እንዲለማመዱ የልምምድ ፋይሎችን ወይንም ፕሮጀክት ፋይል አያይዛችሁ ዲስክሪፕሽን ላይ ብታስቀምጡ መልካም ነው። ተማሪዎቻችሁ ስራ አግኝተው ምስክርነት ሲሰጧችሁ የቻናላችሁ ታዋቂነት በከፍተኛ ሁኔታ ይጨምራል። ይህ ኒች ለወደፊት የራሳችሁን የክፍያ ስልጠና ወይንም ኮርስ ለመሸጥም ትልቅ የሆነ በርን ይከፍትላችኋል። በተለይ ሶፍትዌሮች ላይ የምታሳዩት ችሎታ የተለያዩ አይነት ካምፓኒዎች ስፖንሰር እንዲያደርጓችሁ በር ራሱ ይከፍትላቸዋል። ቴክኖሎጂዎችን ለሰዎች ቀለል አድርጎ ማቅረብ የዚህ ቻናል ዋናውና ትልቁ ስኬት ነው። በየጊዜው የሚወጡ አዳዲስ የዲዛይን እና የኤዲቲንግ ስልቶችን በማሳየት ሁሌም ቀዳሚ መሆን አለባችሁ። ይሄ ኒች ብዙ ሰዎችን ለስራ የሚያበቃ በመሆኑ ተከታዮቻችሁ ለቻናሉ ያላቸው ፍቅር የተለየ ነው። እውቀትን በማካፈል የሌሎችን ህይወት እየቀየራችሁ እናንተም የምትከበሩበትና ቋሚ ገቢ የምታገኙበት ዘርፍ ነው። አራተኛ ሶፍትዌሮችንና የተለያዩ አይነት አፖችን ሪቪው ማድረግ። በየቀኑ አዳዲስ አፖችና ሶፍትዌሮች ይወጣሉ። ሰው ግን የትኛው እንደሚጠቅመውና የትኛው ጊዜውን እንደሚያባክንበት ግራ ገብቶታል። እናንተ ለሰው ልጅ ምርጫ የምታቃልሉ፣ ጊዜ የሚቆጥቡና ጥራት ያሉ መረጃ የሚሰጡ ባለሙያ ሆናችሁ ትቀርባላችሁ። ለምሳሌ በኢትዮጵያ ውስጥ ያሉ የባንክ አፖችን በማነጻጸር የትኛው ፈጣን እንደሆነና የትኛው ደግሞ የተሻለ አገልግሎት እንደሚሰጥ ማሳየት ትችላላችሁ። ሰዎች ለትምህርት፣ ለጤና ወይንም ለስራ የሚጠቀሙባቸውን ምርጥ አፖች ማቅረብ ትችላላችሁ። ለተማሪዎች የግድ መኖር ያለባቸውን 5 ምርጥ አፖች በሚል ርዕስ ቪዲዮ ሰርታችሁ መፖሰት ትችላላችሁ። አዳዲስ ስልኮች ወይንም ላፕቶፖች ሲወጡ ያላቸውን ጥንካሬና ድክመት በግልጽ መናገር ታማኝነትን ይጨምራል። የቴክኖሎጂ ድርጅቶች ምርታቸውን ለእናንተ ልከው ሪቪው እንድትሰሩላቸው ስፖንሰርም ሊያደርጓችሁ ይችላሉ። በዚህ ዘርፍ ላይ ስትሰሩ ቴክኒካዊ ቃላቶችን ለሰው በሚገባው ቋንቋ ቀለል አድርጋችሁ ማቅረብ መቻል አለባችሁ። በኢትዮጵያ ውስጥ የሚሰሩ የክፍያ አፖችን እንደ ቴሌብር ወይንም ቻፓ እንዴት እንደሚጠቀሙ ማሳየት በጣም ትልቅ አገልግሎት ነው። በየሳምንቱ አዳዲስ አፖችን ሪቪው በማድረግ ቻናላችሁን በየጊዜው አዲስ ማድረግ ትችላላችሁ። የሶፍትዌር ኩባንያዎች የእነሱን ሊንክ አፍሌት ሊንክ እንድታስቀምጡላቸው ክፍያ ሊከፍሏችሁም ይችላሉ። በአጠቃላይ ቴክኖሎጂን ለሰው ልጅ በማላመድና በማስተዋወቅ ውጤታማ የምትሆኑበት ምርጥ የሆነ ኒች ነው። አምስተኛውና የመጨረሻው ፌስለስ ዶክሜንታሪ። ይሄ ኒች እኔ ካሜራ ፊት መቅረብ አልፈልግም ወይም ቪዲዮ መቀዳበት ክፍል የለኝም ለሚሉ ሰዎች ትልቅ የሆነ እድልን ነው ይዞላቸው የመጣው። የእናንተ ስራ ድምጻችሁን መቅዳት ወይም በኤአይ ድምጽ በመጠቀም አስገራሚ ታሪኮችን ኤዲት አድርጎ ማቅረብ ነው። የተለያዩ አይነት ስቶክ ኢሜጅ እና ቪዲዮ የምታገኙባቸውን እንደ ፒክሰል፣ ፒክሳባይ እና ሚክስኪት የመሳሰሉ ነፃ ሳይቶችን በመጠቀም ቪዲዮ ከዛ ላይ አክሰስ አድርጋችሁ በቀላሉ ኤዲት አድርጋችሁ ካፕከትን አሊያን ፕሪሚየር ፕሮን ተጠቅማችሁ አፕሎድ ማድረግ ትችላላችሁ። ለምሳሌ በፌስለስ ዶክሜንተሪ ታይፕ ውስጥ ከሚሰሩ ስራዎች መካከል ስለ ስኬታማ ቢሊዮነሮች ህይወት፣ ስለ አስገራሚ የታሪክ ክስተቶች ወይንም ስለ ሳይንሳዊ ግኝቶች ማቅረብ ትችላላችሁ። ለምሳሌ ኢንተርኔት እንዴት ተፈጠረ፣ የኤለን መስክ የስኬት ሚስጥሮች የሚሉ ቪዲዮዎችን በፎቶና በቪዲዮ አቀናብራችሁ እነዚህን ኮንቴንቶችን መስራት ትችላላችሁ። ይህ ኒች የእናንተን ፊት ስለማይፈልግ ቪዲዮውን በተለያየ አይነት ቋንቋ ሰርታችሁ ማቅረብ ትችላላችሁ። በአጠቃላይ ቪዲዮ ኤዲት ማድረግ ብቻ ነው ከእናንተ የሚጠበቀው። የካሜራ አሊያም የላይቲንግ የመሳሰሉ ወጪዎች ከእናንተ ምንም አይጠበቅም። በጣም ማራኪ ታሪኮች ካሏቸው ሰዎች ቪዲዮውን ሳይጨርሱ ስለማይወጡ መታያ ሰዓታችሁ በከፍተኛ ሁኔታ ይጨምራል። የታሪክ አቀራረባችሁ ላይ ትኩረት ካደረጋችሁ የቻናሉ ዝና በአጭር ጊዜ ውስጥ ከፍ ይላል። ይህ ኒች የፈለጋችሁት ቦታ ሆናችሁ ያለ ብዙ መሳሪያ ልትሰሩት የምትችሉት ምርጥ የሆነ ኒች ነው። እንግዲህ ለዛሬ ያዘጋጀሁላችሁ 5 ምርጥ የኒች ምርጫዬ እነዚህ ነበሩ። ከነዚህ ውስጥ አንዱን መርጣችሁ መጀመር ትችላላችሁ። ዋናው ቁልፉ መጀመር ሳይሆን በየሳምንቱ አንዳንድ ቪዲዮ እየለቀቁ በትዕግስት መቀጠል ነው ያለባችሁ። የትኛው ዘርፍ በይበልጥ ተመቻችሁ? ኮሜንት ላይ ጻፉልኝ፣ በጋራ እንወያይበት። በሌላ ጊዜ በሌላ ቪዲዮ እመለስ ይሆናል።